አለበት ስለዚህ የማከላዊ መንግስት ተዳክሟል የፌደራል መንግስት ተዳክሟል ስንል ጉልበት መጠቀም መቻል አልቻለም ማለት ሳይሆን አዲስ ኃላፊነቱን በሰፋው ምህዳር ውስጥ መጫወት የሚችለው ኃላፊነቱን እየተወጣው አይደለም ከኮኦሪጅን የኮኦሪጅን በያፈና በጉልበቴ መስራት አሰራር በፖለቲካ ምህዳሩ በመስፋቱ ተለውጧል በሰፋው ምህዳር ውስጥ ግን የማቀናየት ስራውን እየሰራ አይደለም ነው ለኢህአዴግም ስታመጣው በአምባገነናዊ ስርዓት ውስጥ በአብዮታዊ ዲሞክራሲ በማከላዊ ዲሞክራሲ በመትለው በውስጥ ተዋይተህ በውስጥ ተያየው እንዳይወጣ ከወጣ ያወጣውን ሰው የምታፈንበት ሁኔታ አለ አሁን አትችልም ያ ብቻ አይደለም ህውሃት ወይም ደግሞ ኦዴድ ወይ ደግሞ ባዴን ቅራኔ ካላቸው ቅራኔያቸውን በራሳቸው ሚዲያ አይናገሩም በር ዘግተው የሚዋዩበት ሁኔታ ያለው በሰፋው ምህዳር ውስጥ ግን ልዩነቶች በዝግ ስብሰባ ብቻ ይቅረቡ ማለት አይችልም በሰፋው ምህዳር ውስጥ ማከላዊ ዲሞክራሲያዊነት ሊሰራ አይችልም አሁን ያየን ያለነው ምክንያቱም የፖለቲካ ምህዳሩ ሲሰፋ ቀደም እንዳልኩ ለኢህአዴግ ብቻ አይደለም ይሰፋው ለህዝቡ ይሰፋል አማራ ክልል እንወሰደው የፖለቲካ ምህዳሩ ሲሰፋ የተለያዩ ድርጅቶችና አመለካከቶች መብቀል ጀመሩ ይህ በገዢው ፓርቲ ላይ ከፍተኛ ጫና ፈጠረ የገዢው ፓርቲ በኢህአዴግ አሰራር ያን ጫና መወጣት አልቻለም ስለዚህ በግልጽ ወይ መሸነፍና ከጫዋታ ውጪ መውጣት ነው ወይ ደግሞ በህዝብ ውስጥ ለብትርታ የመጣውን ያለውን ነገር በራሱ ሚዲያና በራሱ አመራር ማቅረብ ነበረበት ስለዚህ የኢህአዴግን አሰራር አፈትልኮ ወጣ በህዋትም ደረጃ እንደዚሁ በሆዴድ ደግሞ የዛሬ 2 ዓመት አካባቢ ማለት ነው ከዚህ አንፃር አይ ቲንክ የኢህአዴግ ትልቁ ችግር ሽግሩን ቀደም ፕሮፌሰር እንዳለው ሽግሩን አልተገነዘበውም በሽግሩ ውስጥ ነው ትራንዚሽናል ፖለቲክስን ከኖርማል ፖለቲክስ ጋር እየተረዳው ነው ያለው ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት እየተሻገርን ባለበት ወቅት የሽግግር ፖለቲካን ካልተረዳውና የሽግግር ፖለቲካ ውስጥ ግማሽ በግማሽ ነው ያለው ያን ግማሽ በግማሽ አለመረዳታቸው አንዳንዴ በጣም የተለጠጠ ሊበራሊዝምን ታያለ አንዳንዴ ደግሞ ልክ ያኛው አላሻግራቸው ሲል ወደ ቀድሞ አምባገነናዊ አሰራር ለመመለስ የሚያደርጉ ሙከራ አለ በዚህ ረገድ አሁን እንደ አጀንዳ አቅርበዋቸው የሚያነሱ ነገሮች አሉ የሚያስቡ ለምሳሌ ተዋህደን አንድ ፓርቲ እናደርጋለን ፉገራ ነው it's not going to work ተዋህደ አንድ ፓርቲ ተውና እንደ ኮአሊሽን አንድ ፓርቲ ወደ በኋላ ልመጣበት ይችላልለን አንድ ኮአሊሽን ወደ ውህደት መምጣት የሚችለው በኮአሊሽኑ በጣም ኢፌክቲቭ ስለሆነ ያሰራር ሂደቱ በጣም የተዋረደለትና የተዋጣለት ስለሆነ ከዛ ይልቅ ወደ አንድ ፓርቲ ንሻገር ማለት ምትራመደው እንደ ኮአሊሽን ወይም ደግሞ እንደ አላያንስ ራሱ መስራት አብሮ መስራት የተለያየ ቦታ እየረገጠ የተለያየ አይዲዮሎጂ የያዘ ያለ ፓርቲ ወደ አንድ ለመራመድ በጣም ይከብደዋል እና በዚህ ስብሰባ ላይ በዛ ላይ የሚስማሙ አይመስለኝምና በአጠቃላይ ሽግግር ውስጥ መኖራችን አለመረዳታቸው የዲፕ ሪፎርም ያሉትንም ነገር ሽግግር ውስጥ ገብተን ይያለን ወደ ሪፎርም የሚያወሩበት ሁኔታ ነበር ሽግግር ውስጥ ሆነን ይያለን ብዙ ነገር የቀላቀሉበት ሁኔታ ነው ያለውና በአሁኑ ወቅት የነሱም ያገሪቱ ሁሉናም ችግር ውስጥ እንዳለን ማየማየው ነው እሺ በጣም አመሰግናለሁ ጃዋር ተመልካቾቻችን የምትመለከቱት ጋዲስ ራባ ዶሪ ፕሮግራም ነው ይሄ ብራንድ ፕሮግራም ነው ከፍንፍኔ በቀጥታ የሚተላለፈላችሁ ጋዲስ ራባ ዶሪ ተጠናክሮ በየጊዜው ይቀርብላችኋል ከዚህ በኋላ I think አሁን ጃዋር ያነሳቸው ነጥቦች ኢንትረስቲንግ ናቸው ፕሮፌሰር ዝቄል ይሄ ስለ ሴንትራሊዝም ጉዳይ ኢትዮጵያ አሁን ጃዋር ኢህአዴግ ሴንትራሊስት ነው ስለዚህ እንደዛ ነው ኢትዮጵያን ያስተዳደረው ሲል ነበር የኢትዮጵያ መንግስት የሚባለው ራሱ በታሪክ ሴንትራሊስት መንግስት ነው ኢትዮጵያ በጣም የተማከለ መንግስት ያላት ሀገር ነች ከዚህ ቀድሞውምና I think የአብይ አሁን ያየነ ያለው ችግሮች ምንጩ አብይ ከዚህ ትንሽ ወጣ ያለ አይነት አስተዳደራዊ ሁኔታ ያደረገ ስላለ ይመስለኛል ፐርሰናሊ ለተተነተነው ትችላለና ኢትዮጵያ ማከላዊነቱን ያልጠበቀ መንግስት አሁን አብዛኛው ሰው ምን ይላል ኢትዮጵያ እንደው መንግስት የለም እኮ አሁን እዚህ መዛም ግጭት አለ because the prime minister Abiy
ዲሞክራቲክ ሴንትራሊዝሙን በለው የስቴቱንም ሴንትራላይዝድ የሆነውን ፓወር በራሱ መንገድ ጥሩ መጥፎም ሊባል በሚችል you can comment on that እንትን አድርጎታልና በዚህ ምክንያት አሁን አንዳንድ ሰው መንግስት የለም እዚህ ሀገር ይላል እኮ እና እስቲ ስለዚህ ጉዳይ እናውራ የኢትዮጵያ የተለመደ የኢትዮጵያ መንግስት the usual Ethiopian government centralized tyrannical የሚገል ምናምን አብይ አህመድ አሁን የደበተ ያለው መንገድ አለ ችግሮቹን ሁላችሁ እናውቃለን እና በዚህ መቀጠል ይቻላል ወይም ወደ ድሮ የተለመደው የኢትዮጵያ መንግስት ይመለስ የኢህአዴግ ተቃርኖዎች የተቃርኖ መንገድ አሁን አይደለም የጀመሩት ኢህአዴግ ባንድ ጊዜ ጠቅላይ ሚኒስትር መለስ በነበሩበት ጊዜ ባንድ ጊዜ በኢኮኖሚ በኩል ዴሞክራቲክ ሴንትራሊዝም ይባል ማለት በፖለቲካው በኩል ዴሞክራቲክ ሴንትራሊዝም ስልጣኑን ሁሉ የመሰብሰብ ያደርግ ነበር በሌላ በኩል ፌደራሊስት አሰራርን ከተላለው ይላል እነዚህ ሁለቱ አይጣጣሙ ፌደራሊስት የስልጣን ወደ ክልሎች መሄድ ነገር ነው የሚፈልገው ሴንትራሊዝም ግን የመሰብሰብ ነገር ነው ስለዚህ ይሄ ነገር የፖለቲካ ጉዳይ አይደለም የፊዚክስ ጉዳይ ነው በአንድ ጊዜ ውስጥ ሁለት የሚቃረኑ ነገሮችን በአንድ ቦታ ላይ ስታስቀምጥ ሁለተኛው ተቃርኖ ይሄ ቀደም ጃዋር ሲል የነበረው የልማታዊ መንግስት የሚባል ልማታዊ መንግስት የሴንትራል ፕላኒንግ መንግስት ነው መጠቅለል ያስፈልጋል አሰራሩና ዲሲዥን ሜኪንግ በሙሉ ማለት የፖሊሲ አወጣጡና የውሳኔ አሰጣጡ ፕላን ለማድረግ ዴሞክራቲክ ሴንትራል ዴቨሎፕመንታል ስቴት የሚባለው ይሄን ይፈልጋል በኢኮኖሚ በኩል ስልጣንን መሰብሰብ ይፈልጋል ይሄንን ስታደርግ ደግሞ የፌደራሊዝም ደግሞ ስልጣኑን ወደ ክልሎች የሚወስድ ነው አይደል ስልጣንን በኢኮኖሚ ሰብስበህ በፖለቲካ ደግሞ ወደ ክልሎች አወርዳ አትችልም ይሄም ራሱ ቅራኔ ነው የሚፈጥረው ስለዚህ በቅራኔ የተሞላ በተቃርኖ የተሞላ አሰራር ነበር የኢህአዴግ አሰራር ቀድሞ ነው ይሄ ነው እንዲያውም ውድቀቱን ያመጣው ገና ከመጀመሪያው ይሄ የልማታዊ መንግስት ለምሳሌ መሬትን ከክልሎች እንደፈለገ ወስዶ ለኢንቨስተሮች ይሰጣል ህግ ሁሉ አስለውጧል ፌደራሊዝም ደግሞ ሌላ ነገር ነው የሚለው ስለዚህ ህገ መንግስቱን የሚቃረን ነገር አድርገዋል ውድቀትን ራሱን ያመጣው ይሄ ነው ከመጀመሪያው አዲስ መንግስት በሚመጣበት ጊዜ ቅድም ሲባል እንደነበረው አንድ ኡርሱላ ለጎን የምትባል ሴትዮ የጻፈችው አንድ those who walk away from Omelas የሚል አንድ ኖቨል አለ ያ ቦታ ሰዎቹ አይወዱትም ህፃናቶችም አይወዱትም ምክንያቱም የታሰረ ህፃን አለና በገደል ውስጥ ነገር ግን የሀገሪቱ ፀሐይ ዝናቡ ምናምን ሁሉ በሱ ምክንያት ነውና እሱ ገደል ውስጥ ስላለ ነው የሚወርድልና ስለዚህ ይቀመጥ ነው የሚሉት የሆነው ነገር አይወዱትም አንዳንዶቹ ዝም ብለው አብረው ይቀራሉ ሌሎቹ ግን they walk away አሁን እነዚህ በኢህአዴግ ውስጥ ያሉት they walked away ከእንትኑ ሄዱ ከእንደዚህ አሁን ችግሩን ካመጡት ነገሮች they walked away ግን ወዴት እንደሚሄዱ እንደዛ ከኦሜላስ እንደሚሄዱት ሰዎች ወዴት እንደሚሄዱ ግን በግልጽ ያስታወቁት ነገር የለም እድሉ በተሰጣቸው ጊዜ ለኔ እንደሚታየኝ ስትራቴጂካዊ ስህተቶችን ነው እንጂ ያደረጉት ለነገሮች የሚሽር አይደለም አሁን በኢኮኖሚ ሀገር አሁንም የልማታዊ መንግስት ነች ወይስ ሊበራል ነች በፌደራል በኩል አዲስ መንግስት ከመጣ በኋላ ፌደራሊዝም አሁንም የኛ መንገድ ነው ብሎ አጠናክሮ የተናገረበት ጊዜ የለም እንዲያውም አንዳንድ ጊዜ ጥያቄ የሚያስነሱ ነገሮችን ነው ያደረጉት ስለዚህ አሁን አንደኛ የኢህአዴግ መሪዎች ይክዳሉ ያሉበትን ሁኔታ ለመቀበል አይፈልጉም አልሆነም ለማለት ነው የሚፈልጉት አድርገናል ለማለት ነው የሚፈልጉት ያሉበትን ሁኔታ ካልተቀበሉት ደግሞ መፍትሄ ለመሻት አይችሉም አንዱ ችግራቸው ይሄ ነው መንግስት የለም የሚለው አጀንዳ
በአስተዳደር በኩል በጸጥታ በኩል በመንግስት በሚሰጠው አገልግሎት በኩል አገልግሎቱ በሰፊው እየተሰጠ አይደለም። ይሄን በከተማ ውስጥ እናያለን። እዚህ አዲስ አበባ ውስጥ እንኳን ማየት ትችላለህ። ሰው በ2 ሰዓት ወደ ቤቱ መግባት እየጀመረ ነው ያለው። እነዚህ ሁሉ ከስጋት የሚመነጩ ነገሮች ናቸው። መንግስት የለም በሚባልበት ጊዜ በአእምሮ ውስጥ የለም። መንግስት ከአእምሮ ውስጥ ነው መጥፋት የሚጀምረው። አየህ መንግስት እኮ የምትጨብጠው ነገር አይደለም። መንግስት የምትይዘው ነገር አይደለም። የሰው አእምሮ ውስጥ ያለ ሐሳብ ነው። ከዛ ውስጥ መጥፋት ከጀመረ በእውንም መጥፋት ይጀምራል። ስለዚህ መንግስት የለም የሚባለው አሁን ያነሳው ነጥብ መንግስት አለ የለም የሚባለው ከአእምሮ ውስጥ ጠፍቷል። በየቀኑ ግብር መሰብሰብ ካልቻለ መንግስት አንዱ መንግስት የሚሰራው ነገር ግብር መሰብሰብ ነው አይደለም? ግብር መሰብሰብ ካልቻለ ኦሮሚያ መንግስት እንደሚያደርገው አርቲስቶችን ሰብስበ አምባሳደሮች ናቸው የግብር ስብሰባ አምባሳደሮች ናቸው የሚል አይነት ጊሚክ ውስጥ ከገባ ያንን ኤክስትራክቲቭ ካፓሲቲ አታህል ማለት ነው። እነዚህ ነገሮች መንግስት ህዝብን በሚነካበት ቦታ ላይ ከሌለ ከአእምሮ ውስጥ መጥፋት ይጀምራል። ከአእምሮ ውስጥ ከተፋ ከምድሩ ላይ መጥፋት ይጀምራል። አሁን ያለበት ደረጃ ከአእምሮ ውስጥ የመጥፋት ደረጃ ላይ ነው። ኦኬ አይ ቲንክ ኢንትረስቲንግ ነጥብ ነው ጀዋር። እስቲ ምልህ አሁን መንግስት ራሱ እዚህ አገር መንግስት ምንድነው ነው the concept of መንግስት itself you know typical Ethiopian government የተለመደው የኢትዮጵያ መንግስት የሚቆርጥ የሚፈልጥ እንደዛ አይነት የነበረ መንግስት በታሪክ እንደዛ ነው እና አሁን this prime minister Abiy Ahmed he is dancing a differently ነገሩን ሴንትራላይዝ አድርጎታልና in fact መንግስት ተዳክመዋል ወይም ምናምን የሚሉ ሰዎች የተለመደውን የኢትዮጵያ ሀገር መንግስት ነው ወይስ actually መንግስት የለም እዚህ ሀገር ጀዋር? I think መንግስት የግድ ፈላጭ ቆራጭ መሆን አለበት የሚል አይመስለኝም። የኢትዮጵያ ህዝብ ቢያንስ 3 መንግስታትን ገርስሷል። ፈራጭ ቆራጭ መንግስታትን የንጉሱን የደርግን የመለስ ዜናዊ ቅሬቶችን ገልብጧል። ስለዚህ ህዝብ የኛ ሀገር ህዝብ አንድ መንግስት ጨቋኝ ከሆነ ብቻ ነው መንግስት የምንለው አላለም። ኢንፋክት ጨቋኝ መንግስት አይደለም ቦዘኔ ነው ዘራፊ ነው ገዳይ ነው ብሎ አምጾበት ገልብጧል። ኦኬ ስለዚህ የኢትዮጵያ ህዝብ በጨቋኞች እንጂ መተዳደር አይችልም የሚለው አምባገነን ለመሆን የሚፈልጉ ተስፈኛ ግልገል አምባገነኖች የሚያቀርቡት አመለካከት ነው። በማንኛውም ዓለም በኢትዮጵያም በማንኛውም ዓለም የሰዎች ብሂል አለ አመለካከት አለ። ሰዎች ነፃነትን ይወዳሉ። ነፃነትን ግን ከሰላም ጋር ነው የሚፈልጉት። ነፃነት ሲነፈጋቸው ሰላምን አደፍርሰው አምባገነናዊ ስርዓትን ከስክሰው ለውጥ ያመጣሉ። ያ ተስፋ ያደረጉለት ነፃነት ስር አልሰድ ሲልና ደህንነታቸው ወይም ሴኩሪቲያቸው ፐርሰናል ፕሮፐርቲ ኮሌክቲቭ ሴኩሪቲ በችግሩ ሲገባ ተመልሰው ደግሞ ነፃነትን የሚያሹ ሰላምን ሴኩሪቲ የሚያሹበት ትሬድ ኦፍ የሚመጣበት ሁኔታ ይፈጠራል። አምባገነኖች ሁሌም እዚህ ጋር ሾልከው የሚገቡት ተመልሰው አዲስ አምባገነኖች ሁሌም የሚሾልኩት እዚች ጋር ነው። ምክንያቱም ህዝብ ሆ ብሎ ተነስቶ ሰላሙን ከሰላም ይልቅ ነፃነትን አሽቶ ታግሎ ነፃነትን ካመጣ በኋላ ያ ነፃነት ስርዓት ሰድ ሲልና ስርዓት አሊስ ሲል በነገራችን ላይ ነፃነትና ዲሞክራሲ ይሻላል ይለያያል። ፍሪደም ቅጽበታዊ የሆነ ያለ መነካት በነፃ የመናገር ነው። ዲሞክራሲ ያ ነፃነት በህግ ሲደነገግና የህግ ከለላ ሲያገኝ ነው። ዲሞክራሲ ሲስተም አምባገነናዊ ስርዓቶች የሚመጡት ህዝብ አምባገነናዊ ስርዓትን የቀድሞውን አምባገነናዊ ስርዓት ገርስሶ አዲስ ዲሞክራሲያዊ ስርዓት ሳይገነባ በመሐከል ላይ ያለው ነፃነት በወሮ በሎች ሲበከልና
ህዝቡ ሰላሙን አጥቶ ተስፋ እየቆረጠ ሲሄድ አረ ከዚህ አይነት ነፃነትን ከመገደልበት ከመዘረፍበት የወደፊቱ አቅጣጫ ከማይታወቅበት ነፃነት አትሊስት ከማላቀው ሰይጣን የማቀው ሰይጣን ይሻላል እንደሚልበት ሲመጣ ነው ወደ አምባገነን የሚመጣው። አሁን ዛሬ የምናየው የሆነ ከተደጋግሞ የሚቀርባ ነገር አለ እዚህ ሀገር። የዚህ ሀገር ካረገጥከው አይገዛም እንዴ? እዚህ ሀገርማ ረግጠው እኮ አልተቻለም። 50 ዓመት ረገጥከው። ኃይለ ሥላሴ ረገጠው በባላባቱ ስርዓት ገለበጠው። መንግስቱ 500,000 ሰው ገደለ፣ አሸነፈና ህዝቡ እምቢ ብሎ አሸነፈ። መለስ ዜናዊ 27 ዓመት እነሱ ቅሪቶች ሰሩት። የዚህ ሀገር ህዝብማ ነፃነት የናፈቀ ለነፃነት ደግሞ ከማንኛውም ዓለም ከማንኛውም ሀገር ባልተናነሰ የተዋደቀ ህዝብ ነው። ይሄ ህዝብ የአምባገነን ፍቅር አለው ከተባለ ኃጢአት ይመስለኛል እንደዛ አይነት አባባል። የሀገሪቷ ልሂቃን ኤሊት አምባገነን ስርዓትን መገሰስ የህዝብ ስራ ነው። ዲሞክራሲያዊ ስርዓትን ማንገስ ስር ማስያዝ የልሂቃን ኃላፊነት ነው። በተለይ ባለፉት አመታት ኢህአዴግን ያርበደበደውና ስርዓቱን ያዳከመው ለውጥ ያመጣው ሶሻል ሙቭመንት ነው፣ ህዝባዊ እንቅስቃሴ ነው። ሶሻል ሙቭመንት ስርዓትን ይገስሳል። ስርዓትን መገንባት ደግሞ የኤሊት ኮንትራት ጉዳይ ነው። ያን ከማድረግ በመቦዘን ከመደከም ነው አሁን ወዳለንበት የመጣ ነው። ጥርጣሬ መንግስት የለም ስጋት የፈጠረባቸው በሌላ ሳይድ የመንግስት አካላት ራሳቸው እንዲህ አይነት ነገሮችን መቀስቀስ አረ የመንግስት ያለ አረ የንጉስ ያለ በማለት ጉልበታቸውን እንዲጠቅሙ ህዝብ እንዲፈቅድላቸው የሚፈልጉ ኃይሎች ይመስሉኛል። ቅድም እንደተጠቀስኩት በአምባገነናዊ ስርዓት ውስጥ የመንግስት በተለይ የማዕከላዊ መንግስት ኃላፊነት በጉልበት ህዝብንና ዞኖችን ክልሎችን ማስተባበር ነው። በዲሞክራሲያዊ ስርዓት ውስጥ ዜጎችንና ክልሎችን ወይም ደግሞ ዞኖችን ማቀናጀት ነው፣ ኮኦርዲኔሽን ነው። የፌደራል መንግስቱ ከአምባገነናዊ ወደ ዲሞክራሲ ራሱን መለወጥ ማሻገር ስላቃተው ከኮኦርሲቭ ወደ ኮኦርዲኔሽን ራሱን ማሻገር ስላቃተው ዜጎች ላይ ጣት በመቀሰር ወይ ደግሞ በዜጎች ላይ ፍርሃት በመንዛት የሚካሄደው አይነት ብዙ የሚያራመድ አይመስለኝም። አሁን ባለው የኢህአዴግ አሰራር ኢህአዴግ ራሱ መለወጥ ስላልቻለ ነው። ኢህአዴግ ራሱ ወይ ወደ ዲሞክራሲያዊ ስርዓት ራሱን ለመለወጥ ህዋት ብቻ አይደለም ሌሎቹም ራሱ ፈራ ተባያሉ ነው። አሁን እኮ አንዱ የሚደረገው ብዙ ነገር ውስጥ ክልሎች የምታየው ነገር ስታየው ወደ ምርጫ የምንሄድ ከሆነ ወደ ዲሞክራሲ ስርዓት የምንሄድ ከሆነ ስልጣን እናጣለን ወይ ስለዚህ ትንሽ ነገሮች እናድበስብስ የሚል ነገር ታያለ። ህዋቶችም ወደ ዲሞክራሲ የምንሄድ ከሆነ አሁን ያገኘነው ህዝብ ክልላል እናጣ እንችላለን ወይ የሚል ነገር ታያለ። እና የዲሞክራሲ ፍራቻ አምባገነናዊ ስርዓት መቀጠል እንደማይችሉ ተረድተዋል። ወደ ዲሞክራሲ ከሄዱ ደግሞ ስልጣን እናጣለን ወይ የሚል ፍራቻ ውስጥ ገብተዋል። በዚህ መሐንከል ተንጠልጥለው ስላለ ነው እንጂ የህዝቡ የመንግስት መዳከም የግድ በአምባገነናዊ መንግስት መተካት አለበት የሚለው አደገኛ አመለካከት ነው። ያ ብቻ አይደለም ሊሰራ አይችልም። እቺን ብቻ ለበል ግርማ and I think everybody should pay attention። መንግስት ኃይለ ሥላሴ ወርዶ መንግስቱ ሲመጣ አምባገነናዊ ስርዓት ለመገንባት የሚያስችል መሰረት ነበረው። አንድ ስርዓት አምባገነን አንድ አምቢሽስ የሆነ ወይም ደግሞ አንድ አምባገነን መሆን የሚፈልግ ግለሰብም ሆነ አመራር አምባገነን ሊሆን የሚችለው ለአምባገነን ፋውንዴሽን የሚሆኑ መሰረታዊ ነገሮች ሲኖሩት ነው። ኢኮኖሚያዊ፣ ወታደራዊ፣ ማህበራዊ። ዛሬ አምባገነንን ሊደግፍ የሚችል ወታደራዊ ኃይል የለም እዚህ ሀገር። አምባገነናዊ ስርዓትን ሊደግፍ የሚችል ሚድል ክላስ እና የኢኮኖሚክ ግሮዝ የለም። አምባገነናዊ ስርዓትን ሊደግፍ የሚችል ማህበረም የለም፣ ማህበረሰብ ቤዝም የለም። በዚህ ረገድ ውስጥ እንደዛ አይነት አምቢሽን ከመጣ ሀገር ከመፈረካከስ የሚያድን አይመስለኝምና አይ ቲንክ ከዛ አይነት አመለካከቱ ወጥቶ የሚያዋጣ ወደ ዲሞክራሲ መሄዱ ነው ወደሚለው መስማማቱ የተሻለ ይመስለኛል። በጣም አመሰግናለሁ ጃዋር። አይ ቲንክ ኢንትረስቲንግ የሆኑ ነጥቦችን እያነሳን እየተወያየን ነው። እንግዲህ አሁን እዚህ ያለን ፕሮፌሰር ዝቅኤል ወደ አንተ የመጣው ነው። አሁን ያለው ነገር ሁሉ ቢሪማይንድ ፈረንጆቹ እንደሚሉት ይሄን ሁሉ አንደርስታንድ አድርገን እዚህ ያለን ኢህአዴግ ትናንት የጀመረው
ስብሰባ አለ ሀገሩ በሆነ ሚንስ አንድ ላይ ሆኖ መቀጠል አለበት ምን አይነት ውሳኔዎች መተላለፍ አለባቸው እንግዲህ ኢህአዲግ የለም አለ የሚለውን በራሳችን እንትን ብለናል ግን ቢያንስ በፍሬምወርክ ደረጃ አለ ዲፊውዝድ ሆኗል ሴንትራሊዝሙ አጥቷል በሚለው እንስማማለን አይ ቲንክ እና ትናንት የጀመሩ ስብሰባ አለና ባሉበት ሁኔታ ሀገሪቱን ጸጥታ ሰላም በማስጠበቅ እንዲሁም ሀገሪቱ ይሄ ዲሞክራሲያዊ አሁን የገባችበትን ሽግግር እንድታሳካ ምን አይነት ውሳኔዎች ማድረግ አለባቸው ምን አይነት ኦነስት የሆነ ውይይት እስቲ ኦነስት ውይይት ማድረግ አለባቸው በሚለው አይ ቲንክ ብዙ ሰው ይስማማልና እዚህ ላይ እስቲ እንወያይ ፕሮፌሰር እስቄል ኢህአዴግ ውስጥ ኦነስት ውይይት ከጊዜው አልነበረም ያለንበት ሁኔታ ግን ያስገድዳል ያለበት ሁኔታ አሁን ቅድም ጀምር እንዳለ ነው የሀገርም ወደፊት የመቀጠል ሁኔታ በጥያቄ ውስጥ የገባበት ጊዜ ከሆነ የመሸፋፈኑ ነገር አይጠቅመን ይሄ ህዝብን የመናቅ ነገርም አይጠቅመን ማለት አምባገነንነት ኢትዮጵያ አምባገነን ስርዓት እንጂ ሌላ አታውቅምና የተለመደው ኢትዮጵያ መንግስት የሚባለው ማለት አዎ ይሄ አምባገነንነት ያስፈልጋል የሚባለው እኔ ከጆዋር ካለው ጋራ አንድ የሞራል መሰረትም ያስፈልጋል የኢኮኖሚ የማህበራዊ ጉዳይና የፖለቲካ ሁኔታ የክራይሲስ ሲቹዌሽን ሳይሆን ማለት ህዝብ ሰላምንና ደህንነትን ትቶ እባክህናና አምባገነኑን ልጅ ብሎ የሚቀበልበት የሞራል መሰረት የሚኖርበት ሁኔታ ያስፈልጋል እነሱ ሁኔታዎች የሉም አሁን ስለዚህ ህዝብን ነፃነት ስለሰጠ ነፃነትን ሃንድል ማድረግ አቅተዋል ወይንም አምባገነንነትን ስለለመድክ አሁን ዱላ ስለቀረ ህዝብን እየናቅ ህዝብን መምራት አትችልም ይሄ በዱላ ስላልመታሁ ዱላ ስለለመድክ አሁንም ዱላውን ሁለተኛው ደግሞ ንቀቱ ብቻ ሳይሆን እኮ ስለዚህ ምን ልታደርግ ነው የሚል ጥያቄ ያስነሳል ስለዚህ አምባገነንነቱን ልትመልስ ነው ወይ አሁን መፍለጡን ልትጀምር ነው ወደ ማለት ያስነሳል አይደለም ስለዚህ እሱንም ወደ ጎን ማድረግና እውነተኛ የሆነ ግለ ሂስ ለራሳቸው ማድረግ አላቸው በፓርቲ ደረጃ ይሄንን የፖለቲካ ስራ ብቻ የለመዱትን 26 ዓመት የለመዱትን የፖለቲካ ስራ ብቻ የፖለቲካ ስራ በመለ ደግሞ እውነተኛ የፖለቲካ ፍክክር የሚደረግበት ሳይሆን ኮሮጆ የመስረቅ ሻጥር የመስራት ነገር ነው ያንን የለመዱት መተብተብ ነው የለመዱት እሱን መተው ነው ያለባቸው ምክንያቱም እየሰራ አይደለም ኢህአዴግም መጀመሪያውኑ ቅድም እንደተባለው ለመውደቅ ያደረሰው ይሄ የሻጥር ፖለቲካ ነው ከቀውስ ወደ ቀውስ እየሄዱ ቀውስ ማኒፋክቸር ያደረጉ ከቀውስ ወደ ቀውስ የሚሄዱ ነገር ነው እቺ መንገድ አልቃለች የምታስኬድ መንገድ አይደለችም ስለዚህ ግምገማው እውነተኛው ነገር መሆን ያለበት እንደ ፓርቲ በውስጣቸው ምን ማድረግ አለብን ብሎ እንደ ፓርቲ መጠየቅ ነው ያለባቸው ለራሳቸው የሀገሩ ጉዳይ የተለየ ጉዳይ ነው በመጀመሪያ ደረጃ ይሄ ህገ መንግስት አሁን ያለው ነው ህገ መንግስት አንድ ህዝብን የሚያስማማ ነገር ሊሆን የሚችለው ህገ መንግስታዊ መሰረት አለን ህገ መንግስቱ ትክክል አይደለም ካልን እናሻሽላለን ለአሁን ግን አንድ ላይ ያደርገን ቢችል ህጋዊነት ህገ መንግስት አለና እሱ ላይ መስማማት መጀመር አለብን ስለዚህ የፓርቲ መሪዎችም ይሁኑ የኢህአዴግ መሪዎችም ይሄ ህገ መንግስቱ በቦታ ተጽፏል የሚባልበት አንዳንድ ጊዜ የሚነገረው ነገር እውነትነትም ስላለው መሰረታቸውን ህገ መንግስቱን ያድርጉ ለምሳሌ የሲዳማ ህዝብ ጥያቄ ህገ መንግስታዊ ጥያቄ ነው የህዝብ ጥያቄ ነው ስለዚህ ትንንሽ ነገሮችን እዛም እየፈጠሩ ቀውስን ሊያመጣ የሚችል ነገር መሰብሰብ አለባቸው ህገ መንግስቱ እንዳለ በስራ ላይ መዋል አለበት ሁለተኛ አንዱ ችግር አሁን የተፈጠረው ይህ ሀገር ፌደራላዊ ነው ወይ በፌደራል አስተዳደር ነው ያለው ወይ ይሄንን ነገር አስረግጦ እየነገሩ አይደለም የመልቲናሽናል ወይም ደግሞ ይሄ ህብረ ብሔራዊ ፌደራሊዝሙ
ለዚህ ሀገር አይሆንም ከተባለ ወደፊት እንደርስበታለን እናገራለን እንደ አገር እንደ ህዝብ ተወያይተንበት እናሻሽላለን ለአሁን ግን መሰረቱ እሱ ነውና አሁን ያለው እሱ ነውና ይሄ ነገር አፈር መደረግ ያለበት ይመስለኛል ምርጫ የምርጫውንም ነገር አንድ አመት ነው የቀረው ህዝብና የቤት ቆጠራ ቀርቷል ከዚህ በኋላ ይሄ ነገር ይቀጥላል ወይ ይሄንን 6 ወር ሲቀረው ኢህአዴግ ተነስቶ አስተላልፍ ያለው ማለት አይችልም ኢህአዴግ ብቻህን መምራት አትችልም ብለናል ከዚህ በፊት ስለዚህ የለውጥ ኃይሎችና የሰፋው ምህዳር አባላት የሆኑትን ሁሉ ሰብስበው ይሄ ነገር የሚቀጥል ቢሆን ከሆነ ይሆናል የማይሆን ከሆነ በስምምነት እንዲተላለፍ ለማድረግ ከራሳቸው ውጪ ማየት መጀመር አለባቸው ኢህአዴግ ማድረግ ያለበት አንዱ ነገር ምንድነው እንደ ጥምረት ፓርቲ አገርን ማስተዳደር አቅቷቸዋል አልቻላችሁትም እሱን ስለዚህ ከራሳቸው ውጪ ምህዳሩ ከሰፋ ምህዳሩ ውስጥ ያሉት ሰዎች ሁሉ ተሳታፊ መሆን አለባቸው ህዝብ ተሳታፊ መሆን አለበት በዚህ ሽግግር ውስጥ እኔ ብቻ አሻግራቸዋለሁ የሚለው ነገር እንዳልሰራ ታይቷል ስለዚህ ሰፋ ከተደረገ ሰፋ ያለ ንግግርም ከኢህአዴግ ውጪ ማድረግ አለባቸው ከራሳቸው መጀመር አለባቸው የዚህች ሀገር መሰረት የሆኑትን ህገ መንግስቱንና ፌደራላዊ አሰራሩን ማጥበቅ አለባቸው ይሄ ሬቮሉሽነሪ ዲሞክራሲ ምናምን የሚባለውን ምናምን ተይተው ህገ መንግስታዊ አሰራር መጀመር አለባቸው በዚህ የምንደርስበት የሽግግሩ ግብ ነው የሚባልበትን የምርጫውን ነገር ደግሞ ግልጽ ባለ መንገድ መሄድ አለበት ግልጽ ባለ መንገድ እና እሱን ደግሞ 6 ወር ሲቀረው አስተላልፍ ያለው ወይ ይቀጥላል መጀመሪያ ላይ ኢህአዴግ ይሄንን መተው አለበት ብቻውን ለመቀጠል እንዳልቻለ ማወቅ አለበት እና ይሄንን ቢገመግሙ ጥሩ ይመስለኛል እኔ Okay, I think interesting ነጥብ ነው ኢህአዴግ ጃዋር ፓርቲ አይደለም ግንባር ነው አይደለም ግንባር የሆነበት ምክንያት ደግሞ እንደ አንድ ፓርቲ ኢትዮጵያ ማስተዳደር አይቻልም ከሚል ነው የራሳቸው ትንታኔ ራሱ 1991 ስትነሳ አንድ ፓርቲ ይሄን የሚያክል ሰማይ ስባሪ የሚያክል ሀገር ማስተዳደር ስለማይችል የተለያዩ በየሎካል ዲማንድ ሪስፖንድ የሚያደርጉ ፓርቲዎች መጥተው ተቀናጅተው ኮአሊሽን ፈጥረው የሚያስተዳድሩት አይነት ገቨርንመንት ነው ኢትዮጵያ ሊገዛ የሚችለው አይ ቲንክ በኔ በኩል ሮንግ አይመስልኝም አሁን እስከል የሚለው ብዙ ሌሎችም ማምጣት አለበት ነው አይ ቲንክ እንትኑ ማስፋት አለበት ነውና the idea is not wrong እንደሚመስለኝና እንማ ኢህአዴግ ከዚህ በላይ እንዴት መስፋት ይችላል ጃዋር እንግዲህ በጣም ኢንትረስቲንግ ነጥብ ነው ፕሮፌሰር ያነሳውና ለዛ ነው let's capitalize on this እንግዲህ አሁን አንዱ እንደ አጀንዳ ቅርቦት እየተዋዩት ያሉት ጉዳይ ወደ ውህደት እንሂድ የሚለው ነው ይሄ ውህደት ሞር በተቀናጀ መልኩ ለማካሄድ እንዲሁም ደግሞ ከአራቱ ክልሎች ውጪ ያሉትን ለማስገባት በሚል ነው አንድ ሐሳብ ጥሩ ይመስለኛል ሁለት ችግሮች አሉት አንደኛው ችግር እንደ ግንባር እንደ ኮሊሽን ማስተዳደር ካልቻልክ ይሄንን ማመን መቻል አለባቸው እንደ አንድ ፓርቲ እንዴት ያለ ይሄንን ማመን አለበት ዛሬ ኢህአዴግ አመራር ሆነ ኢህአዴግ እንደ ኮሊሽን እያስተዳደር አይደለም ህዋት የራሱን ነገር እየነዳ ነው ኦዲቢ የራሱን ይሄን ካላመንክ you are drinking your own Kool-Aid ይሄንን መረመ ከዚህ እንነሳ በዛ በንስማማ ከሆነ ወደ ውህደት ከሄድን ይሄንን እንፈታለን ካሉ they are crazy አንድ የችግር አለ ሁለተኛ ችግር አልገጠማቸውም እንበል ውህደት ያዋጣል ወይ ሲንግል ፓርቲ በኢትዮጵያ ውስጥ ያዋጣል ወይ ይሄንን ሰፋ አርጎ ጊዜ ይጠይቃል ወደፊት ምን ወያይበት ነው ኦኬ አንድ ፓርቲ ለሰብል ሰጣው ይችላል ለምሳሌ ዲሞክራቲክ ፓርቲ ኦዲፒ ኤዲፒ እንደሚሉት ኢዲፒ ለተለው ይችላል አልቲሜትሊ ግን የፌደራል ሲስተም ነው አልቲሜትሊ የህብረ ብሔራዊ ፌደራል ሲስተም ነው ስለዚህ ቤኒሻንጉልንም ከተትክ ጋምቤላንም ከተትክ ሶማሌንም ከተትክ ኦሮሚያንም ከተትክ ኤዲፒ ኦፍ ሶማሊ is must አውቶኖመስ የሆነ የራሱን ክልል የሚያስተዳድር
የራሱን ክልል አስተዳድሮ በከራሱ ክልል ከሌሎች ጋር ተወዳድሮ ሲያሸንፍ የሚያስተዳድር ኢትዮጵያን ደግሞ በጋራ የሚያስተዳድር የፓርቲ ሲስተሙ የዩኒተሪ ስቴት ፓርቲ ሲስተም ለፌደራል ስቴት ፈጽሞ አይሰራም ስቲል ፌደራል በፌደራል ሀገር ውስጥ የሚሰሩ ፓርቲዎች ያልተማከሩ ዲሴንትራላይዝድ የሆኑ መሆን መቻል አለባቸው አንዱ የሚሸወሉት አሁን አሜሪካ ሀገር ሪፐብሊካን ፓርቲ ዲሞክራቲክ ፓርቲ የሚለው ነገር ይነሳል ግን የተማከሉ አይደሉም they are federal parties ለምሳሌ ዲሞክራቲክ ፓርቲ ብትወስደው ሚኒሶታ ሲሄድ ዲኤፍኤል ይባላል ዲሞክራት ፋርመር ሌበር ይባላል ኦኬ የሚኒሶታን ስፔሲፊክ ሲቹዌሽን ያየነው ሎካል ኢንትረስት ያየነው ሎካል ኢሹ እነሱ ናቸው ማኔጅ የሚያደርጉት ከዛ ባለፈ በፌደራል ላይ እንደ ፌደራል ነው ተወክለው ያሉት ኮከስም ሲያደርጉ በማንኛውም ጉዳይ ላይ ማለት ነው ስለዚህ ነሳርቶሪ ብዙ እዚህ ላይ የተጻፉት ነገር አለ የፓርቲ ሲስተሙን በደንብ መረዳት መቻል አለባቸው but we have more problem than parties እዚህ ሀገር we are talking about survival of state ሰው ምን እንደሆነ እንጃ of course የመልቲናሽናል ስቴት የህብረ ብሔራዊ ፌደራል ስቴት በአምባገነን ስርዓት ስትቆይ ለማንነቶች እውቅና ተሰጣለች ማንነቶች ግን ተወዳድረው ተፋትገው ስርዓት እንዳይገነቡ ፍሪዝ አድርጎ ስለሚቆይ ሊበራላይዝ ስታረገው መፍታታትን ያመጣል ዛሬ ያየን ያለነው የመልቲናሽናል የሆነው ፌደራል ሲስተም ሊበራላይዜሽን ውስጥ ገብቶ ጠባብ መንገድ ወደ ዲሞክራታይዜሽን ሰፊ መንገድ ወደ ዲስኢንቴግሬሽን እየሄደ ያለበት ሁኔታ ነው ያለነው You can only talk about this kind of stuff if the state exists. ኢትዮጵያ የሚባለው ስቴት በጥያቄ ውስጥ በገባበት ሁኔታ ውስጥ እንዲህ አይነት ፋንሲ ነገር ውስጥ መግባቱ በጣም የሚገርም ነው ከዛ ጋር ተያይዞ ከምርጫ ጋር ተያይዞ የሚመጣው ቅድም ያልኩ ነገር እኮ አለ ኢህአዴጎች ያለንበትን ነባራዊ ሁኔታ የነሱንም ያሁኑን ተልእኮ what is the mission ሀደራ የተሰጣቸው የነሱን አምባገናዊ አይዲዮሎጂ አምባገናዊ አገዛዝ አምባገናዊ ስርዓት ኤቭሪቲንግ ተሸንፎ ሀገርን በሀደራ አሻግሩ ነው ከሽግግር ጉዳዮች ውስጥ ዋናው ትልቁ አንዱ ምርጫ ነው የምርጫን ጉዳይ ኢህአዴግ ሊወስን ፈጽሞ አይችልም ምክንያቱም ምህዳሩ ሰፍቷል ብዙ ተጫዋቾች አሉበት እንደ ትላንትና ኢህአዴግ ብቻውን ሊወስን አይችልም ስለዚህ የተቃዋሚዎች የተለያዩ ኃይሎች መሳተፍ ለምርጫ ወሳኝ ነው ስለዚህ የምርጫ ጉዳይን ኢህአዴግ በራሱ ሳይሆን ከሌላ ጋር መወያየት ነበረበት ልክ የሴንሰሱ የህዝብ ቆጠራውን ብትወስደው ቁጭ ብለው የሆነ ቴክኒካል ነገር በጣም አሳንሰው ቴክኒካል ነገር አድርገው ወሰኑት አለማውሰው አረሱት ከዛ ባረም መለሱት ካንስል አደረጉት ካንስል ሲያደርጉት ደግሞ ለምን እንደሆነ ራሱ ለህዝብ አላቀረቡትም ዛሬ የህዝብ ሳይቆጠር ምርጫ ይካሄዳል ወይ እና እንደኔ ከቀልዱ ወጣ ማለት ያስፈልጋል እኔ ተስፋ ያለኝ ለኢህአዴጎች ሁሉናም ለሀገሪቷም ቀጣይነት ባሁን ባለው ስብሰባ ላይ ከዙፋናቸው ወረድ ብለው ያለንበትን ሀገሪቷ ያለችበትን ኢህአዴግም ያለበትን ተጨባጭ ሁኔታ በመረዳት በራሳቸው ለመወሰን ሳይሆን ምህዳሩን እንዳሰፉት የዲሲዥን ሜኪንግ ፕሮሰሱን ለሌሎች ሰፋ አድርገው ካላሳተፉ በስተቀር በግልጽ እንናገር they are not able to manage the country right now coordination የለም የክልል ሰዎች እንደውለ ምን እየተሰራ ነው ብትላቸው አያውቁትም የተለያዩ የሀገሪቷ ቢሮክራሲዎች አብረው እየሄዱ አይደለም በዚህ ሁኔታ ውስጥ አንደኛ እንደ ኢህአዴግ ሀገር ማስተዳደር አለመቻላቸውና ድጋፍ እንደሚያስፈልጋቸው ማመን መቻል አለባቸው በራሳቸው ራሱ መናበብ አልቻሉም እና ይመስለኝ እዚህ ስብሰባ ውስጥም ልክ እንደ ከዚህ በፊቱ ተቧድነው ሄደው አንዱን የማጣልና አንዱን የማኮሰስ ስራ ብቻ ላይ ነው ፎከስ የሚያደርጉት ከዛ ወጣው በጋራ ሲንክ እያደረግን ነው እየሰመጥን ነው በጋራ እንዴት እንሳፈፍ የሚለው ነገር ላይ ካልተወያዩ በስተቀር አይ ቲንክ ወደ አደጋ እየሄድን እንዳለ ነው የሚታየኝ እሺ በጣም አመሰግናለሁ ጃዋር አይ ቲንክ ተመልካቾቻችን ይህ የጋዲሳ ረባ ዶሪ ፕሮግራም ነው በቀጥታ ከፊንፊኔ ሸገር የሚተላለፍላችሁ ብራንድ ፕሮግራም ነው ይሄ ፕሮግራም ተጠናክሮ ይቀጥላል ውይይታችንን ወደ መቋጫቱ ነው ምን ሄደው ግን አንድ ኢምፖርታንት ነጥብ አለ የህወሓት ሰሞኑን ያወጡት መግለጫ አለ ተሰብስበው ከኢህአዴግ ስብሰባ በፊትና ጃዋር አንተው ጋር ልቆይና መጣለው ፕሮፌሰር
እዛ ያቋም መግለጫ ውስጥ ምን ገለባ አለ ምን ፍሬ አለ ባንተ አረዳድ? እንግዲህ ህዋቶች ከመጀመሪያ ስልጣን ለቀው እንዳለ መቀሌ ከመሸጉ በኋላ በፍራቻ ውስጥ ነበሩ። የራሳቸውን ፍራቻ ወደ ህዝቡ ማስተላለፍ የቻሉበት የተለያዩ ስህተቶችን በመጠቀም የኮሌክቲቭ ኢንሴኩሪቲን የፈጠሩበት ሁኔታ ነው ያለው። ሆኖም ግን ለምሳሌ ሐዋሳ ላይ ድምጻቸውን አጥፍተው የገቡበት ሁኔታ ነው ያለው ራሳቸውን መልሰው መገንባት ላይ ስለነበሩ። አሁን ሞር እኛን ጠንካራ ሌላው የተዳከመ ነው ጣት የመቀሰር አይነት ስራ ነው እየሰሩ ያሉት። ኢማቢው መጀመሪያም ቢሆን ማዕከሉን ሙሉ በሙሉ ጥለው መሄዳቸው ትክክል አልነበረም። ማዕከሉን ኢንጌጅ ማድረግ መቻል ነበረባቸው። አሁን መነጠልን እንደ ሌቨሬጅ በመጠቀም የማዕከሉን ስልጣን የተለያዩ ጥቅም እንዲያደርግ የሚፈልጉበት ሁኔታ ነው ያላቸው። አናሊሲስ ቲዮሬቲካሊ ስታየው it makes sense። ፕራክቲካሊ ግን ስታየው ችግር አለበት። አንደኛ የዚህ ችግር ፈጣሪ ኦዲፒ እና ኤዲፒ ብቻ አስመስለው የሚያቀርቡት ነገር I don't think it's realistic to go by። ግን ሲሪየስሊ መወሰድ አለባቸው። ኤዲፒም ኦዲፒም ሌሎችም ቢሆኑ ማብጠልጠል ብቻ ሳይሆን የነሱን ኮንሰርን የነሱን ጥርጣሬ ማስተንፈስ እንዲወጣላቸው ማድረጉ ተገቢ ይመስለኛል። ሆኖም ግን የነሱን መግለጫ ቢሆን ኦዲፒም ኤዲፒም I think ኳይት የሆነው የደቡብ ብቻ ይመስለኛል። ሁሉም ስታየው ኢህአዴግ የተፈረካከሰና አንዱ አንዱን እያናበበ እንዳልሆነ አንዱ በአንዱ ላይ ነጥብ ለማስቆጠር እየሄደ እንደሆነ ነው የምናየው። ኦኬ በጣም ጥሩ። እዚሁ ነጥብ ላይ ፕሮፌሰር ዝቅኤል እስቲ እኔም የራሴን ነጥብ አክላለሁ ቆየት ብዬ ህወሓት ከማዕከል ወደ ዳር ተገፋ መቀሌ ገባ እና ያወጣው ነጥብ አለ። ማዕከሉን ለቆ አሁን ማዕከሉን ለማጥቃት እየሞከረ ነው የሚል ነው። I think ብዙ ነገሮች እንትን የሚሉት ያው የጻፉት ነገርና ለምሳሌ ፕራይም ሚኒስተሩ የጠሩት የጽዳት ፕሮግራም ነበረ እንሳተፍም እንደዚህ ከማዕከል ወጥቶ ማዕከሉን ሪአክት ማድረግ ነገር ነው ያለውና በአጠቃላይ እንዴት ተገመግመዋል የህወሓት ያለበትን ጉዳይ? ህወሓት ይችን ሀገር ለ26 ዓመት መርቷል። አብዛኛዎቹ ዛሬ የምንቸገርባቸው ችግሮች ህወሓትና የህወሓት መሪ የነበሩት የተከሉት ችግሮች ናቸው። ይሄን ያህል የማፍረስ ስራ ሲሰሩ ቆይተው እርግጥ አንዳንድ የሰሩት ነገር አለ። ነገር ግን አሁን እንኳን የምንቸገርባቸው ነገሮች ያኔ የተተከሉ ሆነው ያለ አሁንም በዛ አቅጣጫ መቀጠል የለባቸውም። ህወሓት አሁን ገንቢ ለመሆን ነው መታገል ያለባቸው። ገንቢ ሐሳቦችን ለማድረግ ነው። በየቦታው የሚተነክሱት ነገር አይጠቅምም። ገንቢ ለመሆን እድል አላቸው። በማዕከላዊ መንግስት ስራ ውስጥ ለመሳተፍ እና ገንቢ በሆነ መንገድ ለመሳተፍ መሞከር ነው ያለባቸው እንጂ አፍራሽ ተልእኮ አይጠቅምም። በጊዜያቸው የሚሰሩትን ሰርተዋል። አሁን ደግሞ አዲስ ነን ካሉ ገንቢ ነን ካሉ ለትግራይ ህዝብ የሚጠቅም ለኢትዮጵያ ህዝብ በሚጠቅም መልኩ ነው መስራት ያለባቸው። በዚህ ረገድ ህገ መንግስት አንዳንድ ቦታ ላይ ተጻፈና ይከበር ሲሉ የፌደራል አሰራሩ ይከበር ሲሉ ወይም የፌደራል አሰራሩ የምትቀበሉት አንድ ላይ ሆኖ ሲሉ ለሀገሪቱ ወደፊት አቅጣጫ የሚጠቅም ነገር ነው። እዚህ ላይ ግን የሸርና የአሻጥርና የአፍራሽ ጉዳይ ነገር ሳይሆን ለትግራይም ለነሱ የሚጠቅም ነገር እንዲያደርጉ በዚህ በኩል ገንቢ ተልእኮ ይዘው ቢመጡ የተሻለ ነገር ለሀገሩ ሊያደርጉ ይችላሉ ብዬ ነው የምገምተው። አንዳንድ ጊዜ ህገ መንግስት ይከበር ትግራይ በሚልበት ጊዜ በእናንተ ጊዜ ስታጠፉ ቆይታችሁ እናንተ ደግሞ አሁን ህገ መንግስት ይከበራል ትላላችሁ የሚባለው ነገር ከሌሎች ወገንም አይጠቅምም። እነሱም መሰማት አለባቸው። ትግራይም ውሳኔ ህወሓትም ውሳኔ አድርገው ገንቢ ስራዎችን ለመስራት በጎ አስተዋጽኦ ለማድረግ ወስኖ መምጣት አለበት። እውነተኛ የተለወጠ ፓርቲ መሆን አለበት ማለት ነው ህወሓትም።
እሺ በጣም አመሰግናለሁ። አይ ቲንክ ተመልካቾቻችን ወቅታዊ ጉዳዮችን ኢንትረስቲንግ የሆኑ ነጥቦችን እያነሳን ነው። ጉይታችን ወደ መቋጨት ነው ምን ሄደው ጀዋር ህወሓት ማዕከሉን ኢንጌጅ ማድረግ አለበት። ምን ማለት ነው? ኢንጌጅ ማድረግ ምንድነው? ማለት ጠቅላይ ሚኒስትሩ የሚለውን ነገር ኖ ማለት ዲሞክራሲ ነገር ነው አይደለም? እና አሁን ፕሮፌሰር ዝቄል ያለው ነገር አለ። በእነሱ ጊዜ ህገ መንግስቱ ስላልተከበረ አሁን መከበር የለበትም እንደዛ አይነት አርጊውመንት መኖር የለበትም። እና አሁን ጠቅላይ ሚኒስትሩን ኖ ቢሉ a sort of independence assert ቢያደርጉ ምንድነው ችግሩ? ህገ መንግስቱ መከበር አለበት፣ ህግ መከበር አለበት። ሁለት ነገር፣ አንደኛ ኖ ሲሉ ህገ መንግስቱን ቤዝ በማድረግ መቻል አለባቸው። ወንጀለኛ እንደበቀ ህግ አይደለም። የፌደራል ስልጣን አለ፣ የክልል ስልጣን አለ። የፌደራል አስተዳደሩ በክልል ጉዳዮች ሲገባ እምቢ ማለት መብታቸው ነው። የፌደራል መንግስት ደግሞ በተሰጠው ስልጣን ሲገባ መተባበር ግዴታቸው ነው። አንዴ ነው። ሁለተኛው በፌደራል መንግስቱም ላይ ሆነ በሌሎች ፓርቲዎች ላይ ያላቸውን ተቃርኖና ተቃውሞ መቀሌ ላይ አይደለም መናገር ያለባቸው። እኔ ሁሌም ህወሓትን መተችበታል። 27 አመት መቀሌን ሳያስታውሳ ሲባረር መቀሌ ቁጭ ብሎ የመቀሌ ህዝብ ላይ መቀሌን ህዝብ እንደ ሂውማን ሺልድ መጠቀማቸው ትክክል አይደለም። ሽኩቻቸው ከአብይ አህመድ ጋር ከሆነ አብይ አህመድ ፊንፊኔ ላይ ነው ያለው የፌደራል መንግስትን ይዞ ለምን እዚህ መጥተው አይከራከሩ? what the issue? የኢህአዴግ አካል ናቸው። የኢህአዴግ አካል እስከሆኑ ድረስ ዲቤታቸው ከሴንተር ከሆነ should be at the center። አሁን ችግር ውስጥ ናቸው። ምን መሰለህ የአማራው ክልልም የኦሮሚያም ክልል ፓርቲም የትግራዩም ፓርቲ they are actually victims of historical forces። በደም ብዙ ነገር ሳይረዱት የሄዱ ወደማይወጡበት ወጥመን የመጡት ህወሓቶች ከዚህ ሲሸነፉ ተሸንፎ እዚህ መቀመጥ ሲቻል ሪትሪት አደረጉ። እዛ ሄደው የፌደራል መንግስቱ ፌርሊ ሞናን ፌርሊ ታርጌት ያደረገው የትግራይን ህዝብ አይደለም የተወሰኑ ባለስልጣናትን ነው። ግን ፍሬም አደረጉት ልክ የትግራይ ህዝብ ታርጌት እንደተደረገ እና የሲጅ ሜንታሊቲ በህዝቡ ውስጥ ፈጥረዋል። ያ ብቻ ሳይሆን ልክ ተነጥሎ ሌላ ሀገር የመሆን አይነት ሜንታሊቲን ብቻ ሳይሆን ያሰራርን የተከተሉበት ሁኔታ ነው ያለው። ግን ተነገንጥለው ተለይተው አንድ ሌላ ሀገር መሆን ይፈልጋሉ? I don't think so። I think ግን እዚህ ጋር ጃዋር ለምሳሌ ከዚህ ከፊንፊኔ መቀሌ የሚሄደው ዋና መንገድ የፌደራል መንግስት መንገድ ነው። ፌደራል መንግስቱ የገነባው ሲሰበር የሚጠግነው ነው። እና ይሄ መንገድ ፌደራል መንግስቱ የአማራ ክልል ለስንት ወራት ሲዘጋ ፌደራል መንግስቱ ሊከፍት አልቻለም። ሪስፖንስ አላረገም ነው ለኛ ለፍላጎታቸው። ለምሳሌ ከዚህ መሄድ ህይወት ዘም ያድን ነገር ቢኖር ኢፌክቲቭሊ ኮ የትግራይ ህዝብ ላይ ጄኖሳይድ ተደርጓል ያ መንገድ በመዘጋቱ ብሎ የሚከራከሩ ሰዎች አሉ። እና የፌደራል መንግስቱ ሪስፖንስ የኛን ኢንትረስት የመለሰ አይደለም። ለምሳሌ መንገድ የፌደራል መንግስት መንገድ ራሱ የሚያስተዳድረው መንገድ ሲዘጋ ወታደር ወይም ፖሊስ ልኮ ሊያስከፍት አልቻለም። እና እንደዚህ አይነት ኮምፕሌንት እንደዚህ አይነት ግሪቪያንስ አላቸው። ምን ያልከው ለይትነት ነው ግን የተለየ ነው። መቼም ደብረ ጽዮን በአለማጣ ወጥቶ ነው መቀሌ የሚሄደው እንዳትለኝ። ህዝቡ ነው የህዝቡ ኮምፕሌንት ከዚህ በፊት ተናግሬዋለሁ። የፌደራል መንግስቱ መዘጋት የፌደራል መንግስት አለማስከፈቱ ድክመቱ ነው። ሴንተሩን ኢንጌጅ ማድረጉና መንገዱ ግን የሚያገናኘው አይደለም። መቀሌ መመሸግና የመንገዱን ኮምፕሌንት እዚህ ለምን አይናገሩትም? እዚህ መጥተው ሪትሪት ማድረጋቸው ነው ዊዝድሮ ማድረጋቸው የራሳቸው ሚስካልኩሌሽን ቪክቲም ሆነዋል። አሁን ኢንዲፔንደንት ሜንታሊቲ ፈጥረዋል። ያ ብቻ አይደለም። መቀሌ ላይ መሽገው በቆዩ ቁጥር ሴንተሩ ላይ ያላቸው ኢንፍሉዌንስ ጠፍቷል። ሴንተሩ ላይ ያላቸው ኢንፍሉዌንስ ጫና እየተመናመነ ከመሄዱ የተነሳ በቀጥታ ጫና ማድረግ ስላልቻሉ በራሳቸው አሰራር በእጅ አዙር በሸር በተለያየ መልኩ ደህንነቶችን በመጠቀም ዳይሬክት የሆነ የፖሊሲ ለውጥ ከማድረግ ይልቅ ማዕከሉን የተቆጣጠሩትን ኃይሎች
የማጋጨት ዲስተርባይዝ የማድረግ ነገር ነው ያዩ ያሉት አሁን ግን እድሉ ያላቸው ይመስለኛል ፕሮባብሊ ላለፉት 6 ወራት ምናልባት አንድ አመት የተሸነፈ ኃይል ስለሆነ አሸናፊዎችም በድል በጣም ተማሙቀው ተሸናፊዎችም ተሸማቀው የነበረበት ሁኔታ ሊሆን ይችላል አሁን ግን አሸናፊዎችም ረገብ ያሉበት ተሸናፊዎችም ያገገሙበት ጊዜ ስለሆነ ተደራድሮ አይ ቲንክ ቲፒኤልኤፍ መመለስ ያለበት እዚህ ሀገር ውስጥ መቆየት እንፈልጋለን አንፈልግም የሚለውን ክሊርሊ መመለስ መቻል አለባቸው ያ ከሆነ the best way is to engage the center at the center እሱ ወሳኝ ነው ይህ ሲደረግ ደግሞ ሌሎቹም ደግሞ እነሱን ኢንጌጅ ማድረግ ከዚህ በፊት የነበረው የማግለል አመለካከትን ትቶ ፉሊ ኢንጌጅ በማድረግ መሄዱ ለሀገሪቷም ለትግራይ ክልልም ለሁሉም የሚበጅ ይመስለኛል ብዙ የሚነሱ ጉዳዮች አሉ እነዛ ጉዳዮች ግን እዚህ ካፒታል ኦፍ ዘ ካንትሪ መነሳትና መደራደርና መፍትሄ መስጠት የሚቻል ይመስለኛል በጣም አመሰግናለሁ ጃዋር አይ ቲንክ ኢንትረስቲንግ ዲስከሽን ያደረግነው በዚህ በቀጥታ ከፊንፊኔ በተላለፈው ረባዶሪ ፕሮግራማችን ውይይታችንን እንቋጭ ግን አንዳንድ የመቋጫ ነጥቦች ካለ ፕሮፌሰር ዝቅኤል ደልስተ የፌደራል መንግስቱ አሁን በሚቀጥለው በጀመረበት ሁኔታ መቀጠል አይችልም ስራውን ማሻሻል አለበት ስራውን ብቻ ሳይሆን አሰራሩን ማሻሻል አለበት በተለይ የዚህ የዲሲዥን ሜኪንግ ፕሮሰስ የት ቦታ ላይ እንደሚደረግ እሱን ማስተካከል አለባቸው አዳዲስ ክህሎቶች መግባት አለባቸው አዳዲስ የአድሆክ አሰራሮች ማለት የሚደግፏቸው መግባት አለባቸው አሁን ባለበት ሁኔታ መቀጠል አይችልም ስለዚህ ሪካሊብሬት የማድረግ ስራ አሁን ጊዜው ስለሌለን እዛ ውስጥ አንገባው ሌላ ልንቀጥል እንችላለን ነገር ግን አሁን ባለው አካሄድ ሊቀጥል አይችልም ስራውን እንደ አዲስ ለማየት መቻል አለበት ግን እንዳልኩ ወደዛ ውስጥ በጥልቀት ለመሄድ አይቻልም አሁን የሀገር ጉዳይ የሀገር ችግር ስላለ አሰራሩ እየሰራ አይደለምና አዲስ የዲሲዥን ሜኪንግ አሰራር መምጣት አለበት Thank you Professor Gail ጃዋር well አገሪቷ አደጋ ውስጥ መሆኗን መገንዘብ መቻል አለባቸው እንደ ሀዲግም እንደ ሀገርም ያለው እድል የተጨናገፈ መሆኑ መገንዘብ በጣም አስፈላጊ ይመስለኛል ከዚህ አንፃር ውይይቱን በራሳቸው ብቻ ሳይሆን የሀገሪቷን ልሂቃን እያሳተፉ ደጋግመን ያለው ነገር አለ የሮድ ማፕ ጉዳይ የጋራ ፍኖተ ካርታ ካልተበጀና ወዴት እየሄደን እንዳለን የሀገሪቷ ልሂቃን የተስማሙበት አላማና አቅጣጫ ከሌለ መጠላለፍ የሚመጣው ችግር ይፈጠራል አሁንም ያ አልሰራም ወደ ኋላ የተጎተተ ነው ሁለተኛው ኢህአዴግ ውስጥ ያለው ልዩነትና ሽኩቻ አገሪቷን ወደ ብጥብጥ እየፈጠራት ነው ያለው ወደ ግጭት እየፈጠራት ነው ያለው ስለዚህ የኢህአዴግ ሰዎች ግልጽ በሆነ መልኩ በውስጣቸው ያለው ሽኩቻ የሚያረግቡበት ሜካኒዝም ማድረግ አለባቸው ከዛ አልፎ ደግሞ የሌላውን የሚያሳትፍ ደጋግሜ የሰሞኑን እያልኩ ያለው ነገር አለ two layers of leadership is necessary right now ይሄንን they really have to admit business as usual is not going to work we are watching Yugoslavia in the making ምንም መሸፋፈን አያስፈልግም ከዚህ አንፃር እንደኔ በጠቅላይ ሚኒስትሩ የሚመራ የክልሎችን አመራር የሚያሳትፍ የገቨርኒንግ ካውንስል necessary ነው አሁን ያለውን የሴኩሪቲ ሁኔታ የኢኮኖሚው ውድቀት የፖለቲካውን የውስጥ በገዢዎች መካከል ያለውን ለማቀናጀት የክልሎች ፕሬዝዳንቶችን እና የጸጥታ ሰዎችን የሚያሳትፍ የስራ መዋቅር በአዲስ መልኩ ማዋቀር በሁለተኛ ደረጃ ደግሞ የትራንዚሽናል አድቫይዘሪ ካውንስል ያስፈልጋቸዋል የገዢው ፓርቲ አመራሮች ገዢው ፓርቲ ስለ ኢህአዴግም ብቻ አይደለም ሁሉም ፓርቲዎች አመራሮች እንዲሁም ደግሞ ወሳኝ የሆኑ የፖለቲካ አመራሮች የፖለቲካ ተቃዋሚ አመራሮች ያለው ይሄን ሽግግር እንዴት እናሻገር የሚል እየተወያየ ነገሮችን እያረገበ የሚሄድ አንድ አካል ግብአት ሊሰጣቸው የሚችል አካል ካላቋቋሙ በስተቀር
ነገሮች ከእንግዲህ ፍጥነትን እየጨመሩ እየተፈረካከሱ ግጭቶች እየተባባሱ ነው የሚሄደው። በአሁኑ ወቅት ኢትዮጵያ ውስጥ ሶስት ነገሮች እየተመጋገቡ እየሄዱ ነው ያሉት። የፖለቲካል ሚስ ማኔጅመንቱ በፖለቲካ አመራር ልሂቃን መካከል ያለው ሚስ ማኔጅመንት በሴኩሪቲ ላይ ጫና እየፈጠረ ያለው፣ የሴኩሪቲ ዲተሪዮሬሽን ደግሞ ኦልሬዲ የተዳከመውን የኢኮኖሚ ሁኔታ በጣም እያባባሰ እያለ ነው ያለው እና እነዚህ ሶስቶቹን ለመፍታት ትልቁ ስራ በልሂቃን መካከል መስራት አለበት። በገዢዎች ልሂቃንና በተቃዋሚዎች እንግዲህ ይሄንን የሚቀጥሉ ጊዜ በስፋት የምንወያይበት ይሆናል። እንግዲህ ከሁሉም በላይ ግን አይ ቲንክ የዚህ ሀገር ሰው ሰፋ አድርጎ ጠለቅ አድርጎ መጸለይ ያለበት ጊዜ ይመስለኛል። በጣም ጥሩ አመሰግናለሁ ፕሮፌሰር ሕዝቅኤል ጃዋር። ተመልካቾቻችን እናመሰግናለን። በሌላ የጋዜጣ ባርዶሪ ፕሮግራም እንገናኛለን። ሌሎች የኦመን ፕሮግራሞችን ተመልከቱ። እናመሰግናለን። በደህና ቆዩ። Inuma tikse emaleku lato sufe batalo ninga abisu Inuma rafe emalaya lami tokuma dabu namara abisu Allaya nalayuma maltu allaya Nuru fajadai alagana laguma maltu alaga adam firajadai Oborta ormina batu yo abano fi batate malay Roro ormarra dufte Roro dinarra dufte maltu namado Oh abado watamale malo Biya orma adakun naman ibu galun naman ibay Biya ofi ya Gaaddisa garbu adun naman argu jaran Chamsa dufta mo birra ayasa wilenko saya no bori Chamsa sinufno birra Chamsa sinufnu birra kinufnu kalo nutti bitani furdanna nalbe dannu fitani malo jabbilo tako ya jabbilo ta oda jala kanna manyatu nu kessa jiran Jabbilota ko ya jabbilota oda jala kan nama nyaatu nu keessa jiran amalo Masangama pambatu talba facafa katati tokko du'e tokkon taa'u wal gaggalafa katati Emulee agarbachiisa waan ofii maaltu gadhiisa Masangama lafan baatu talba facafa katati tokko nyaate tokkon taa'u wal gaggalafa katati Emulee agarbachiisa waan ofii maaltu gadhiisa kana gadi xaafi calleessa ilma namaa qeerroo jabeessa oduu sobaa maaliif odeessa saba qulqulluma xureessa Emulee agarbachiisa biyya ofii maaltu gadhiisa kana gadi xaafi calleessa ilma namaa qeerroo jabeessa oduu dhara maaliif odeessa saba qulqulluu Oromiyaa maaltu gadhiisa
shaggariitti kun shaniin bitata kun shantamaan bita gariini yaa alaamaa qawwee taa'an tola labaniini yaa maarree yoo du'e jabaan gaafa amboo keessaa lolaa qaata shaggar ga'ee mataani abbaanis yoo du'e ilma jiraan badu maqaani burree aagaa jiddu bosoomaas ilmatti dhiiteen diddu burree aagaa jiddu bosoomaas ilmatti dhiiteen diddu yandaan koonuu gijimmaa ta'u imimmaan koo xurii shittaa ta'u yandaan koonuu gijimmaa ta'u imimmaan koo xurii shittaa ta'u amboo gubbaa yaa baala goodarree wallaggarraan yaa baala goodarre arsi gubbaa yaa baala goodarre sololorraan yaa baala goodarre sumabdiin koo yaa baala goofare isa jirtaa yaa baala goofare yandaan koo nuugii jimmaa dha'u imimmaan koo xurii shittaa ta'u yandaan koo nuugii jimmaa dha'u imimmaan koo xurii shittaa ta'u amboo gubbaa yaa baala goodarre jaldu gubbaa yaa baala goodarre mida gubbaa yaa baala goodarre incinniirraan yaa baala goodarre sumabdiin koo yaa baala goofare isa jirtaa yaa baala goofare teephaloo koo suma yaadee yaa jajjabeeko isa jirtaa yaa jajjabeeko teephaloo koo yaa